እሺ እና እዚህ ጋር እንደምትመለከቱ ይሄው ኪቦርዱ ኦፍ ሆኖ ነው ያለው። ዛሬ በጣም አሪፍ የሆነ ቮይስ ሚክሲንግ ነው ማሳያችሁ፣ ተከታተሉኝ። እና ያን ከማድረግ በፊት ይህን የዩቲዩብ ፔጅ ሰብስክራይብ እያረጋችሁ የደውል ምልክት ላይ ያረጋችሁ ማየት ጀምሩ። ለሌሎችም ደግሞ ሼር እያረጋችሁ ጀምሩ። እንጀምራለን። ኦን እናረጋለን ኪቦርዱን። ኦሬዲ ይሄው ኪቦርዱ እየከፈተልን ነው። እስኪ ከፍት እንጠብቅና ይሄው ቀጥታውን ኪቦርዱ ከፍቶልኛል። ወዴት ነው የሚሄደው? ሜን ወደሚለው ይሄድና እዚህ ጋር ይታያችኋል። አፕ ወደሚለው ውስጥ ይገባለሁኝ። አፕ ወደሚለው ውስጥ ገብቼ በኋላ ፔጅ 2 ላይ ይገባለሁ። ከዛ ቀጥሎ ደግሞ GMND XG የሚለውን ማለት ነው። ከዛ ቀጥሎ ደግሞ ፔጅ 2 ላይ ወደዚህ ፔጅ 2 ላይ እመጣለሁ። ፔጅ 2 ላይ መጥቼ በኋላ ሲንዝ ሊድ ወደሚለው ውስጥ ይገባለሁ። ከዛ እዚህ ጋር ታያችኋል። እዚህ ሆሎ የሚል አይነት ቮይስ አለ። ይሄን ቮይስ እቺኛው ቮይስ እዩት። እሷን እመርጣለሁኝ። መርጬሃለሁ። ከዛ ቀጥሎ ወደ ሌየር ደግሞ እሱ ጋር ገብና እዚህ ወደ ኳየር እንደ ፓድ ወደሚለው እገባለሁኝ። ቀጥሎ ደግሞ ስዊት ሄቨን የሚለውን ቮይስ እመርጣለሁኝ። ይሄው መረጥኩኝ። መርጫለሁ። ወደ ቮይሶችን መርጫለሁ። ምንድነው የቀረኝ? ሚክሲንግ። አሁን ሚክስ ወደሚለው ውስጥ እገባለሁኝ። ከዛ ወደ አንድ ፔጅ አልፌ መጥቻለሁ። ሁለተኛ ቤት እዚህ ጋር ሃርማኒክ እንደ ብራይትኔስ የምለው እዚህ ጋር አለ አይደል? ከዛ ቀጥሎ አንድ ጊዜ ደግመን ደግሞ ሚክሲንግን ጫን እንላለን። ሚክሲንግን ጫን እንልና ሁለተኛ ገባን። ድጋሚ አንድ ጊዜ ጨምረን 3 ጊዜ ጫና አልኩኝ። ሁለተኛም ጊዜ አራተኛው ጊዜ አልኩና እሄዳለሁ። አንድ ስቴፕ ደረስኩኝ። ከዛ እዚህ ጋር ሃርማኒ እንደ ብራይትኔስ ወደሚለው እዚህ ሜን ስንት ነው ያለው? 64 ካለው ወደ 100 ምናምን አረጋለሁኝ። እዩት ወደ 120 አረኩኝ። በራይ 20 ሃርማኒክን ማለት ነው። እንደዛም ደግሞ ብራይትኔስንም ወደ 100 ምናምን አካባቢ አረጋለሁኝ። ይሄው 124 አርኩኝ። ከዛ ቀጥሎ የለር ላይ ያለውን እንዳለ እተዋለሁኝ። ከዛ እሱን እተዋለሁ። ቀጥሎ ደግሞ ወደ ፔጅ 2 ላይ ፖርታሜንቶ ታይም ላይ መጥቼ እዚህ ጋር ወደ ሌየሩን ወደ 22 አረጋለሁኝ። ወደ 22 አረኩኝ። 22 አረገ በኋላ ቀጥታውኑ አወጣለሁኝ። ይሄ ሆሎ የሚባለው ቮይስ እና ስዊት ሄቨን የሚባለውን ሁለቱንም አዛምጃለሁ። ቀጥሎ ደግሞ ሳውንድ ክሬተር ዲጂታል ሪከርድ ላይ መታችሁ ሳውንድ ክሬተር ወደሚለው ውስጥ ገባና ይሄው ቀጥታውኑ ሳውንድ ክሬተር ውስጥ እዚህ ጋር ዲፒስ የሚለውን የሌየሩን የ2 ላይ ያለውን ወይም ፓርት 2 ላይ ያለውን የቮይሱን ዲፒዟን ከፍ እናደርጋለን። ሌየር ላይ ያለውን ዲፒዙን ወደ 8 አካባቢ አረኩኝ። ወጣው። ይሄ ቮይስ እንዴት ተሰርቶልኛል? እዚህ ጋር ደግሞ ሜኗን ከፍ አድርጋለሁ 127 አደርጋለሁ። ሌየሯን ደግሞ ቀነስ አድርጋለሁ ማለት ይሄ ቮይስ ወደዚህ ተሰርቶልኛል። እንዴት አይነት ቮይስ ነው የሆነው ብለው ይሄው ተሰርቶልኛል። ከወደዳችሁ ላይክ ኮሜንት እያደረጋችሁ እንዲሰራላችሁ የምትፈልጉት አይነት ቮይስ ካለ ኮሜንት ላይ ጻፉልኝ። እወዳችኋለሁ። ሰብስክራይብ ማድረግ እንዳይረሳ። ባይ